ዓላማው ስላለ ማማን እንዴት እንት ግብጽ መች ጠፋች? ግብጽ እኮ የለችም። ፒራሚዱን ያለው ፒራሚዱ ላይ ራሱ ስትሄድ አሉ ገነት አፈሮም ስትነግረኝ ሄጄ ሳየው አለች የሆነ ሴት ጥለት እንደዚህ እያደረገች የሆነ ኢትዮጵያዊ ነገር ፒራሚዱ ላይ አላለች። እንዴ ፈረንጆቹ ግራ ገብተውት እኔ አየዋለሁ ኢትዮጵያዊ ነገሮች አሉበት ሲምቦሎቹ የተጻፉት ነገር ላይ ማለት ነው አለች። አይ ምንም ጥያቄ የለውም እኮ ኮምፕሊኬትድ ነገርም አይደለም። አርኪኦሎጂካል የሆኑ መረጃዎች አሉት፣ መጽሐፍት አሉ። ኢጂፕቶሎጂ የሚባለው ተቋም እኮ የተመሰረተው ማን ያዘዋል? ይሄንን ለመጋረድ ነው። ኢጂፕቶሎጂን የመሰረቱት እኮ እንግሊዞች ናቸው የሚባለውን የጥናት ተቋም ራሱ ፈንድ የሚያደርጉት እነሱ ናቸው። ኢጂፕቶሎጂ ተብሎ ተቋቁሞ ባለሙያዎቹ ምንድን ያደረጉት ፒራሚድ ውስጥ ገብተው ጥቁር የነበሩትን ፈርዖኖች ነጭ ማድረግ ነው እኮ የጀመሩት፣ መሳል ነው የጀመሩት። አሁን ግብጽ የለችም፣ አፍንጫቸውን ደግሞ ቆርጠውታል። ምን ያላደረጉት ነገር አለ? ግብጽ የለችም ስለ አንድ ሀገር አለ ለማለት የዛ ሀገር መንፈሳዊ እሴቶች፣ ባህላዊ እሴቶች፣ ታሪካዊ እሴቶች ሊኖሩ ይገባል። ግብጽ ውስጥ ስትሄድ የለም፣ ምንም ነገር የለም። እኛ ስንወጣ የለም፣ ማያ ስትሄድ እኛ ስንወጣ የለም። የትኛውም ዓለም ላይ ስትሄድ ማለት ነው። ግን ጥንት እንደ ኢራን፣ ኢራቅ እንደዚህ የመሳሰሉ ሀገራቶችን ጥንታዊ ማንነት የነበራቸው ሀገራቶችን ስትሄድ ጠፍተዋል ወይ በመጥፋት ላይ ናቸው ያሉት። ይህንን የሚያደርጉት ያው አሻራዎቹ ስላሉ ነው። ፍሪመስንን በላቸው ናይት ቴምፕላርን በለው በእነሱ ስም የተቋቋሙት ማህበረሰቦች እንዳለ ለምሳሌ አሁን ፕራሪ ኦፍ ዛይን የሚባል ማህበረሰብ አለ አይደለ? ፈረንሳይ ውስጥ የተቋቋመ ማህበር። እነሱ ያደረጉት ነገር ምንድን ነው? የሚያምኑት ምንድን ነው? እነሱ ያው ዳቪንቺ ኮድን ያነበበ ወይም ያየ ሰው የሚረዳው ነገር የጌታችን የልጅ ልጆች ነን ብለው ነው የሚያስቡት። መግደላዊት ማርያም ጌታችን ከተሰቀለ በኋላ ልጆቿን ይዛ መታ ፈረንሳይ መታ፣ ከዛ ፈረንሳይ ውስጥ ያ ማህበረሰብ አድርጎ ትልቅ ኢምፓየር ገንብቶ ምናምን ነው የክህደት ትምህርቱ። ስለዚህ አሁን አውሮፓን እየገዛ ያለው አካል እሱ ነው ብለው ነው የሚያስተምሩት ረጅም ዘመን። ስለዚህ ምንድን ነበር የሚያደርጉት? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የተገናኙ ቅርሶችን ለመሰብሰብ በጣም ብዙ ቢሊዮን ዶላሮችን አውጥተዋል። ብዙ ጦር አዝምተዋል። ብዙ ሀገራቶችን አጥፍተዋል። እያጠፉም ነው ያሉት። ከጌታችን ጋር የተገናኘ ነገር እንዳለ ያለው የት ነው? ኢትዮጵያ ውስጥ አግኝተውት አላገኙትም፣ ሊያገኙትም አልቻሉ፣ አልሞከሩም ማለት ግን አይደለም። ስለዚህ እነዚህ አካላቶች ዛርን በለው ስማዚያን በለው በዚህ መንገድ በተለያዩ የክህደት ትምህርቶች የራሳቸውን ፍልስፍና ቀርጸው ዓለምን ለመግዛት ነው እና ኢትዮጵያ እንዳትነሳ ማድረግ ነው ጦርነቱ። በምን? በአስተሳሰብ፣ በምን? በመንፈሳዊ ጤንነት፣ በኢኮኖሚ በለው በትምህርትን በለው በፖለቲካን በለው በተለያዩ መንገዶች ኢትዮጵያ እንዳትነሳ፣ አፍሪካ እንዳትነሳ ማሽመድመድ ነው ዋና አጀንዳቸው። አልተሳካላቸውም ትላለህ? ይሄ ዋስጠጣ